وعليكم ورحمة الله وبركاته. እስኪ በድጋሚ እነዚህን ሼክ አድምጠናቸውን እንመለስ። ذكر قوما يكونون في أمته يخرجون في فرقة من الناس سيماهم التحالق قال هم شر الخلق سيماهم التحالق ማለት መላጨት የሚወዱ ናቸው አሉ። ወይም አይደለም ምልክታቸው መላጨት ነው ማለት ይሄማ እኛ ሱፍያው ነው የሚላጨው። ይሄ ቅር ሊላቸውና ሊደናገራቸው ይችላል አይደለም። ይሄ ሴት ብትሆን ወደ እስልምና ወደ እነሱ የሚሉት እስልምና ግባ ብለው ተልቂን ታረጉት በኋላ ራስን ተላጭ ነው የሚሉት። ተሙሐመድ አብዱላህ ጀመሮ ያለው ሁላ ሴትም ብትሆን በኩፍር የነበረው ጠጉርሽ ነውና ይሄን ተላጭተሽ ሌላ ጠጉር ያወጣለሽ። ሲማሁም ተሐሊቁ ብሎ ማለት መቼም እንደ አተልቂን ሰማችኋቸው ነው። ይሄን ሐዲስ ሙስሊምም ቡኻሪም ዘግበውታል። ሙስሊም ኪታቡ ዘካህ ላይ ذكر الخوارج وصفاتهم ብለው ዘግበውታል። ኸዋሪጅ እንደሆኑ ኢማሙ ሙስሊም እዛ ላይ ያስቀምጠውታል። ነወዊም ረህመቱላህ ዐለይህ ኸዋሪጆች እንደሆኑ ጠቅሰዋል። ኢማሙ አልቡኻሪም ዘግበውታል ይህንን ሐዲስ ኪታቡ እስቲታበቲል ሙርተዲነ ወልሙዓኒዲነ ወቂታሊሂም ብለው ባቡ ቀትሊል ኸዋሪጅ ብለው አንጥተውታል። በዚህ ሐዲስ የተፈለገው ኸዋሪጆች እንደሆኑ አስቀምጠውልናል። ባሪያቸው ላይ ሲሸርሁ ኸዋሪጆች እንደሆኑ ነግረውናል። አተሐሉቁ በሌላ ዘገባ ደግሞ አተህሊቁ መላጨት ነው የሚለውን ሲዘግቡልን እንጂ እናንተ እንደምትሉት ሙሸቢሃ ወይም ሙሐብያ ብሎ የፈሰረ ከቀደምት ዑለማዎች ሹራሁል ሐዲሶች ያስቀመጠው የለም። ጭራሽ ኸዋሪጅ የሚባሉት ከአህሉ ሱነቲ ወልጀማዓ የሚያገናኛቸው ነገር የለም። ከሚለያዩበት መካከል ኸዋሪጆች አልኢማኑ ላ የዚዱ ወላ የንቁሱ ኢማን አይጨምርም አይቀንስም ብለው ያምናሉ። አህሉ ሱነቲ ወልጀማዓዎች ግን አልኢማኑ የዚዱ ቢጣዓቲ ወየንቁሱ ቢልማዕሲያ ኢማን የሚባለው በጧዓ አላህን በመታዘዝ አምራል ብለው ያምናሉ። ወየንቁሱ ቢልማዕሲየቲ አላህን በማመጽ ይቀንሳል ብለው ያምናሉ። ሁለተኛ ኸዋሪጆች ዩከፊሩነ ቢከባኢሪ ዙኑብ በትላልቅ ወንጀሎች ሰውን ከእስልምና ያወጣሉ። አህሉ ሱነቲ ወልጀማዓ በትላልቅ ወንጀሎች ሰውን ከእስልምና አያስወጡም። ሶስተኛ ኸዋሪጆች ሱሐቦችን ታላላቅ ሱሐቦችን ያከፍራሉ። ለምሳሌ እነ ዑስማን ብን አፋን እነ ዓሊ ረዲየላሁ ዐንሁ እነሱን ያከፍራሉ። አህሉ ሱነ ወልጀማዓ ከዚህ አይነት አስተሳሰብ ላ ሚን ቀሪብ ወላ ሚን በዒድ የጠሩ ናቸው ማለት ነው። አሁን እንዳላችሁት ወሃቢያዎች ወደ እነሱ መንሃጅ ሲገቡ ጸጉርን በመላጨት ያዛሉ ብላችኋል። ነገር ግን ይሄ ጥርት ያለ ውሸት ነው። እንደ ሐቂቃትን ስንመለከተው ጥርት ያለ ውሸትና የጠላቻ ንግግር ካልሆነ በስተቀር እናንተም እኛም ባላችሁበት ከተማ ላይ አለል አቀል ሚኒመም እንደው ከ70% በላይ ከእናንተ ከአሕባሽ ወደ አህለ ሱና የመጣ ይበዛል። እስኪ ይናገሩ፣ በህይወት ያሉት ይመስክሩ። እስኪ ወደኛ ጀማዓ በመጡ ጊዜ ጸጉራቸውን በመላጨት ካፊር ነበራቸው እስከዛሬ ተብለው ያውቃሉ? አንድም ተብሎ አያውቁም። ካሉ እስኪ ይናገሩ፣ ችግር የለውም። ሲታም ሆነ ከቀደምት የሐዲስ ሻሪሆች ሲማሁም አተሕሊቅ ወይም አተሐሉቅ የሚለውን ሐዲስ በወሃቢያ በሙጀሲማ የፈሰረ የለም እናንተ ካልሆናችሁ በስተቀር። ይህ የጥላቻ ንግግርና እንደው ሰውን